तेरे बाद नजर नहीं आती मुझे कोई मंजिल, किसी और का होना मेरे बस की बात नहीं। ነገር ግን መጀመር የምትፈልጉ ካላችሁ አሁንም ሊንክ ባዮ ላይ ያለ ኖ ሪስክ ኖ ፌራሪ ጀምሩት። እንደምትመለከቱት እዚህ ጋር በዚህ ዌብሳይት ላይ ቀድሜ በመግባቴ ብቻ 283 ሺህ ብር በላይ ሰርቻለሁ። ኢቭን ለነገ ዊዝድሮ ማድረግ የምችለው 11 ሺህ ብር ገደማ አለኝ ማለት ነው። ይህም የሆነበት ዋነኛ ምክንያት በዚህ ዌብሳይት ላይ ቀድሜ ስለገባሁና በጣም ብዙ ብሮችን ኢንቨስት በማድረጌ ነው። ነገር ግን ይህን ያደረግኩት በጣም ሪስክ ወስጄ በደንብ አስልቼበት እንዴት መስራት እንዳለብኝ በደንብ ተረድቼ ነው። እና እናንተም እንደዚህ አይነት ጽድት ያሉ የኦንላይን ስራዎችን መስራት ትፈልጋላችሁ? የእውነት መስራት የምትፈልጉ ከሆነ አስተማማኝነታቸው የተረጋገጠ የኦንላይን ስራዎችን ማግኘት ከፈለጋችሁ የቴሌግራም ቻናሌን ተቀላቀሉ። የዚህን ሊንክ ደግሞ ከፈለጋችሁ ባዮ ላይ አለላችሁ እንደምታዩት ማለት ነው። ይሄን ስራ በ380 ብር ጀምራችሁት በጣም ትርፋማ ልትሆኑበት የምትችሉት ስራ ነው። እኔ በዚህ ዌብሳይት ላይ እስካሁን ድረስ 283 ሺህ ብር አውጥቼበታለሁ። 100% የተረጋገጠ ነው። ዊዝድሮዋል ላይ ገብቼ እንደማሳያችሁ ማይ ዊዝድሮዋል ሪከርድን ባሳያችሁ እዚህ ጋር እንደምታዩት የዛሬን ጨምሮ 7000 ብር፣ 12000 ብር፣ 21000 ብር፣ 17000፣ 8000 እና 20